ዜና የምስራች እንኳን ደስ አለን እንኳን ደስ አላችሁ ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከዛሬ ድረስ ተስፋው ነበረች። ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌደራል ፖሊስ በጣም ከልብ እናመሰግናለን። ቴንክ ዩ ማንም ነው ራሱ ቤት ገባ። ውስጥ አለ ቶሚ ውስጥ እንምረጥ አለ ሌላ እሺ ቦስ ይሄኛው በቀርስ ይሄኛው ይሄኛው ያምራል። አንሳውና ፎቶ አንሳው አይ ከሆነ ንገር አሁን ቆም ይካላችሁ ታስቡሽ ነው ማለት አሁን ተረጋጊ። ተመስገን ማን ይላል?
ምን የማያልፍ ነገር አለ? እኛ ያሉት የሚያልፉ ያለፉት የሚያልፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ ሆኖ ሁሉን የሚያሳልፍ ጌታ ነው። ተመስገን ተመስገን ይላል የተጎበኘ ሰው ከጥፋት ከጉስቁልና ከሞት የመለሰው ይቀባል ከታች አንስቶ ከእረኝነት ቦታ ይቅርታ ጸጋው ብዙ ነው ምሕረቱ የጌታ ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር ተመስገን ተመስገን ይላል የተጎበኘ ሰው ከጥፋት ከጉስቁልና ከሞት የመለሰው ይቀባል ከታች አንስቶ ከእረኝነት ቦታ ይቅርታ ጸጋው ብዙ ነው